ታችሁ ሁሉ ይክበር። ቅዱስ አምላክ ቸር አምላክ ምሕረቱን ይቅርታውን እንዲያበዛልን ቅዱስ ፈቃዱ ይርዳን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። ክቡረ ባህሪ ቅዱስ እግዚአብሔር አምላካችን አባታችን ልዑለ ባህሪ አምላክ ዛሬም እንደገና በቸርነትህ በምሕረትህ ያሰብከን ጌታ ሆይ ከእንቅልፋችን ያነቃህን ከድካማችን አጽንተህ ከስንፍናችን አጥፍተህ በመቅደስ ያቆየን ለስም ያቆምከን ለክብር የተሰበሰብከን አንተ ነህና እናመሰግናለን። በየጊዜውና በየሰዓቱ ደግሞ ያንተ ቸርነትና ምሕረት ይቅርታ እንዳይለየን ቅዱስ ፈቃዱ ይርዳን። በነበረን ጊዜ ሁሉ ስላደረግከው መልካም ነገር ክብር ለአንተ ይሆንልን። ቀጣዩን ጊዜ ለአንተ ክብር የምናወረው እንድታደርገው ቅዱስ ፈቃዱ ይርዳን። ውድ አባት መምህራችን በሙላት ሰው አባቶቼ ቀሳውስት፣ ቀሲስ ሳምሶን፣ ቀሲስ መላኩ፣ ወንድሞቼ ዲያቆናት፣ ወልደ እግዚአብሔር ምእመናን እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ስሙ የተባረከ ይሁን። ያለፈው ሳምንት እንዴት አለፈ? ጥሩ ነበረ? ቀንን ትወልዳታለች። እንግዲህ ያሳለፍናት ሳምንት የኛ ብቻ ነበረች። አስቀድሞ የነበረው ትውልድ አልኖረባትም። እኛም ወደፊት አግኝተን አንኖርባትም። የነበረችን አሁን በነበር የተያዘች ጊዜያችን ናት። ይችም አሁን የያዝናት ጊዜ ደግሞ አለችን። ከዚህ ከደቂቃ በኋላ በነበር የምትያዘው ጊዜያችን ናት። እግዚአብሔር አምላካችን በሰጠን ጊዜ ግን ቸርነቱ በርዳን መጠን ለክብሩ የሚሆነውን እኛን የሚባርከውን ያለፉትን ወላጆቻችን በእኛም በመውረዳቸው በማሳደጋቸው በማስተማራቸው የሚያስመሰግነውን ለቀጣይ ወደ ትውልድ ትምህርት የሚሆነውን ስራ ሰርቶ ማለፍ መታደል ነውና ልቡናችን ለዚያ እንድናነሳሰው እግዚአብሔር ደግሞ ያን ለመስራት እንዲያበቃን ቅዱስ ፈቃዱ ይርዳን። ባለፈው ሳምንት እንደምታስታውሱ የኤማሁስ መንገደኞች ነበረ በቤተ ክርስቲያናችን ትምህርት ይሰጠው የነበረው እና የወቅቱ መነጋገሪያ ጉዳይ ብለን ትንሽ ሀሳብ ተለዋውጠናል። በዚያ ብዙ ነገር አልነበረም፣ ግን በዚያቸው ምናልባት ካስተዋል ነው የሚጠቅሙ ቃላትን ለመነጋገር ሞክረናል። ዛሬ ደግሞ አግባወተ ገብር ወይም ደግሞ ጌታ ደቀ መዛሙርቱ ጋር ተገናኝቶ ሲያገኛቸው ጌታ ሲያገኛቸው ደቀ መዛሙርቱ ደነገጡ። እንዲያውም ጌታን በዓይናቸው እያዩት ምታት የሚያዩ መሰላቸው እና ጌታ የለም እኔ ነኝ እኔ እንደሆንኩ ኑ ቀርባችሁ አረጋግጡ፣ እናንተ እንደምታስቡት አይደለም፣ እኔ እነሆ ስጋና አጥንት አለኝ ግን ለምታት ወይም ለመንፈስ እንደኔ የለውም ብሎ ጌታ ይነግራቸዋል። ከዚያ ሲረጋጉ ደግሞ እዚህም በላላችሁ ብሎ ይጠይቃቸዋል። ደቀ መዛሙርቱ ያለቻቸውን አቀረቡ እና ጌታ በደቀ መዛሙርቱ መካከል አሁን በዘመነ ትንሣኤ የምናደርገው ምንድን ነው? ጌታ ከትንሣኤ በኋላ እስከ እርገቱ ድረስ ያደረጋቸውን ነገሮች እየተከፋፈሉ ትምህርት ይሰጥባቸዋል። እነሱን ነው የምንመማረው። ዛሬ ግን እኔን አንድ ነገር ልቡናዬን ሳበኝና እሷን ቃል ብቻ አንድ ቃል ብቻ ብነግራቸው ደስ ይለኛል። ብዙ አልነግራቸውም። ይሄ ቃል ምንድን ነው? ቅዱስ ሐዋርያ ቅዱስ ጴጥሮስ ያለው ቃል ነው። ምንድን ነው የሚለው? ንጹሕ ሕሊና ይኑራችሁ ይላል። ምን ላ ንጹሕ ሕሊና ይኑራችሁ፣ ንጹሕ ሕሊና ይኑራችሁ ይላል ሐዋርያው። እንግዲህ ይሄ በዚህ ጉዳይ ላይ ከመነጋገራችን በፊት ንጹሕ ሕሊና አሁን በእኛ አሁን እስኪ እናንተ ራሳችሁ ተነጋገሩ፣ ሴቶቹና ወንዶቹ ንጹሕ ሕሊና በእናንተ ምንድን ነው? አንድ ሰው ንጹሕ ሕሊና አለው የምትሉት ምን አይነት ሰው ነው? ሴቶችም አስቡበት። ለእናንተ ንጹሕ ሕሊና ከሌ ንጹሕ ሕሊና ነው ከሌ ጥሩ ሕሊና አለው ሰው ነው የምትሉት ሴቶቹ እንደ ሴት ጥሩ ሕሊና አላት ጥሩ ሕሊና አለው የምትሉ ሰው ማን ነው? ምን አይነት ሰው ነው? ይሄን በዚህ ጉዳይ ላይ ከተነሳሳን ራሱ እናንተ ሀሳብ የምንወስደው
እንደኛ ወይም እንደኔ ነው ማለት ነው። እንደኔ ትምህርቱን ስንነጋገር ሐሳቡ ይገባናል ማለት ነው። ነገር ግን ንጹሕና ያለው ሰው ንጹሕና ያላት ሰው የምንለው ምን አይነት ሰው ነው? በእኛ ቆይ እንግዲህ እንዳስተውሉ ሰርላችሁ። ለምሳሌ በእኛ አባባል በተለመደው ማለት ነው፣ በተለመደው ብዙ ጊዜ ነው የምንነጋገረው። አንድ ሰው ዝም ብሎ የፈለገውን ይናገራል አይደል? የፈለጋትን ትናገራለች ወይም የፈለገውን ይናገራል። እዚያ የፈለገውን ከተናገረ ወይም የፈለጋትን ከተናገረች በኋላ እኔ እኮ ልቤ ንጹሕ ነው። እውነት ውሸት? ሁለት ድምፅ ውሸት ነው። አንድ ሰው ወይም አንድ ሴት የፈለገውን ተናግሮ የፈለጋትን ተናግራ ከዚያ እኔ እኮ እንዲሁ አፌ ነው እንጂ እኮ ልቤ ንጹሕ ነው። ሌሎችም ሲመሰክሩ እሷ እኮ እንዲሁ አፏ ነው እንጂ ልቧ ንጹሕ ነው። እውነት ውሸት? ብዙ ድምፅ ነው የምፈልገው። እውነት ውሸት? ውሸት? እውነት የሚል አለ? ልቡ ንጹሕ ነው፣ አፉ ነው እንጂ የምናገረው ልቡ ንጹሕ ነው። ይሄን እውነት የሚል ሰው አለ ከወንዶችም ከሴቶችም? በጣም ግሩም፣ በጣም ደስ የሚል ነገር። ለምን እንደው ታውቃላችሁ? ይሄ በጌታ መልስ የሰጠበት ነገር ነው። ጌታ ኢየሱስ ክርስቶስ መልስ የሰጠበት ትምህርት ነው። ምንድን ነው ያለው ጌታ ኢየሱስ? እስመ እምጽሐለ እስመ እምተረፈ ልብ ይነብብ አፍ ነው ያለው ጌታ። ምን ማለት ነው በአማርኛ ቋንቋ? ከልብ የተረፈውን አፍ ይናገራል። ከልብ የሌለውን አፍ ሊናገር አይችልም። ሰው አንድ ሰው የሚናገረው ሲገነፍልበት ነው ማለት ነው። ስለዚህ በአፉ የምትናገረው ወይም በአፉ የሚናገረው አንድ ሰው ልቡ ያከማቸውን ልቡ ያሰበውን ነው እንጂ ከልቡ የሌለውን ከየት አምጥቶ አፍ ሊናገር ይቻላል? ለምሳሌ እኔ ያልተናገርኩትን ይሄ ድምፅ ማጉያ እንዴት ሊያስተላልፍ ይችላል? እንደዚህ ማለት ነው። ስለዚህ ይሄ ውሸት ነው ጨርሶ። ከአሁን በኋላ አንዳንድ ሰው ለምሳሌ አንድ ነገር ልገራችሁ። አንድ ጥሩ ልብ ያለው ሰው ነው የምለውና በላም ተጭኖ ይሁን በምን ወይም ደግሞ በማያውቀው ነገር ገብቶ እዚህ ከኛ ጉባኤ መጣ ሆኖ እኛን አንጀታችን ቁርጥ የሚያደርግ ነገር ከተናገረ በኋላ አይ እኔ እኮ እንዲሁ ጥሩ ሰው እኮ ነኝ ቢለን የእሱ ጥሩ ሰው መሆን ለእኛ ምን ይጠቅመናል? ምን ይጠቅመናል? ወይም የእሷ ጥሩ ሰው መሆን ለእኛ ምን ይጠቅመናል? ብዙዎቻችን ከጎዳን ካሳዘነን የማንረሳውን ቃል ነግሮ ወይም ነግራ ህልናችን ከጎዳችን በኋላ ጥሩ ሰው ልትሆንም ትችላለች ማለት ተልኮም ሊሆን ይችላል። ግን ተመልከቱ፣ አያችሁ፣ ይህን ነገር ማስተዋል ያስፈልጋል። እና እባካችሁ በትንሹም ይሁን በትልቁ በምናገረው ነገር የምናስገምት ራሳችን ነውና ራሳችን መጠበቅ አለብን። ንጹህ ህልናችን መጠበቅ አለብን። እንዲሁ በተደጋጋሚ ነግሬያችሁ ይሆናል። ጸሎታቸው ይጠብቀና የቤተ ክርስቲያን አምላክ በረከታቸው ድረስ ብፁዕ ወቅዱስ አቡነ ጳውሎስ አንዴ ትልቅ ስብሰባ ነበርና በዚያ ትልቅ ስብሰባ ላይ ወሳኝ የሆነ በብዙ የሚያነጋግር ጉዳይ ነበር ያ ስብሰባ ላይ እና ብፁዕ ወቅዱስ አቡነ ጳውሎስ እኔ ወደ 3 ባህረት ሪያደቆችን የማየት እድል ገጥሞኛል። አሁን 4ኛው አቡነ ማትያስ ናቸው። ለየት ያለ ጸጋ ነበራቸው። የራሳቸው ስብሰባ ሲመሩ እኔ ወደው ነበረ በራሴ እና እሳቸው ነው የሚሉት ነው እና የተነሱ አንዳንድ ሰዎች የሆነ ነገር ይናገሩ ነበር። ሲናገሩ አደላይ አንደኛው መነኩሴ ናቸው፣ የቤተክርስቲያን አስተዳዳሪ ነበር። የሆነ ነገር ተናግረው ሲቀመጡ እሳቸው ያሉት ቃል ትግለኛል። በዚህ ታላቅ ጉባኤ ላይ ራሳችሁን የሚያስገምት ንግግር አትናገሩ። ደሰል ሌላ ነው። በዚህ ታላቅ ጉባኤ ላይ ራሳችሁን የሚያስገምት ንግግር አትናገሩ። ራሳችሁ
አዋቂዎች ወይም ነገሮችን በርቀት ላይ የሚያዩ ሰዎች ባሉበት ቦታ ላይ የማይሆን ነገር በመነጋገርበት ጊዜ እነዚያ ነገሮችን በርቀት ላይ የሚያዩና ዕውቀት ያላቸው ጠቢባን ሰዎች መጀመሪያ የሚያገምቱት ምንድነው? ይሄን ቃል የሚናገረው ሰው ወይም የማያውቅ ወይም ጤነኛ ያልሆነ ሰው ነው እንጂ እንዲህ አይነት ቃል ጤነኛ የሆነ ወይም ዕውቀት ካለው ሰው አይወጣም ነው የሚሉት አይደል? ጤነኛ በሽተኛ ከሆነ ሊናገረው ይችላል፣ ወይም ዕውቀት የለው ሰው ከሆነ ሊናገረው ይችላል፣ ወይም ደግሞ ጠማማ ልብ ያለው ሰው ከሆነ ሊናገረው ይችላል። ከዚህ ውጭ አይነገርም። እንደውም ዕውቀት የለው ሰው ነው። እና ምን ማለት ነው? አሁን እንደው ወደዚህ እንውሰድና ቀደም ያልኳችሁ ነው። አንድ ሰው ልቡ የሚታወቀው ካፉ በሚወጣው አንድ ባፉ፣ ሁለተኛ እስቲ አንድ ሰው የልቡ ጠማማነት የሚታወቀው በስንት ነገሮች ይታወቃል? አንድ ባፉ፣ ሁለት በስራው፣ በአስተያየቱ ይታወቃል። አንድ ሰው ልክ ባፉ ሊናገር የማይፈልግ ግን በአስተያየቱ ክፋቱ የሚታወቅበት ሰው አለ። ይሄ ለእናንተ አይጥፋችሁም፣ ይሄን ልናገር አልፈልግም ነበር። በአስተያየቱ ይታወቃል። በዚህ በእኛ ትምህርት ላይ ትዕቢት፣ ኩራት የሚሉት ትምህርት አላቸው እኛ መምህራን እና ምንድነው? ቆይ እስኪ ይሄን ታባኮት ትዕቢት ያነጋገር ያጎራረስ ይሉታል። ኩራት ደግሞ ያካያር ነው የሚል ነገር ማለት አይታችኋል። እና የራሱ የሚታወቅ ስለዚህ ክፋት ልብ ወይም ህልና ክፉ ከሆነ በአንደበታቸው ሳይናገሩ በአስተያየታቸው ለምሳሌ ስታወሯቸው ሲያዳምጧቸው ለምሳሌ አንድ ሰው በጣም ልቡ ትዕቢትና ክፋት ያለበት ሰው እናንተ በምታነጋገሩ ጊዜ አነጋገሩ እንዲሰማቸው ይታወቃል። ይሄ ሰው ትዕቢተኛ ነው፣ ይሄ ሰው ጥሩ ልብ ያለው ሰው አለ፣ ይህች ሰው ጥሩ ሰው ልብ ያላት ሰው አይደለችም። ይሄ አይታወቅም። የና ታውቁ ሲረስባቸው እርግጠኛ ነኝ ሁላችሁ ታውቃላችሁ። ለምሳሌ አሁን መታችሁ ነው ስታነጋገሩኝ ብዬ ባዳወጣቸው ጥሩ ልብ አለኝ ማለት ነው አለኝ የለኝም ማለት ነው። ያ ጥሩ ልብ እንደሌለኝ እናንተ ስትናገሩ እኔ እናንተ በምሰማበት ጊዜ የማደርገው ነገር ያ ጥሩ ልብ እንደሌለኝ የሚያሳይ ነገር ነው። እንደነገርኳችሁ ነው። ስታነጋግሩት በሚያደርገው ሲሰማችሁ በአይኑ አስተያየቱ፣ በአካሄዱ፣ አነጋገሩ በብዙ ነገር ይታወቃል። ስለዚህ እንዲያው እኔ ጥሩ ልብ አለኝ የሚል ሰው መኖር ነው። ጥሩ ልብ በሚኖርበት ጊዜ እንደተመረ ጥሩ ልብ በሚኖረን ጊዜ የሚታየው ነገር ምንድነው? ነፃ እንሆናለን። እንዲያው ባካችሁ ጥሩልና በሚኖረንበት ጊዜ ጥሩልና ይኑራችሁ ማለት ሌሎችን እንድንጠቅም አይደለም። በአስተያየታችን ሌሎችን እንድንጠቅም፣ በአነጋገራችን ሌሎችን እንድንጠቅም፣ በአስተያየታችን ሌሎችን እንድንጠቅም፣ ከእነሱ ጋር በምናደርገው ነገር በስራችን ሌሎችን እንድንጠቅም ሳይሆን ጥሩና በሚኖረን ጊዜ የመጀመሪያዎች ተጠቃሚዎች እኛ ስለሆነ ነው ራሳችንን እንጠቀመው። እንዴት ሲላል መሰላችሁ? ጥሩና ያሉ ነው እንዴው ጥሩና ያላቸው ሰዎች ባሉና አይታቸው በኩራት ላይ የሚኮሩበት ሰዎች ናቸው። ምናልኳቸው ጥሩ ያላቸው ሰዎች በኩራት ላይ ይኮሩበታል። ራሱ ይኮሩበታል። ያ ሰዎች እኛ አሁን ብዙ ጊዜ በህላችን በህይወታችን ብዙ ጊዜያችን የምናባክነው ለኩራት ነው። ተመልከቱ። አንዳንድ ሰዎች ብዙ ገንዘብ እንድኖረን የምንፈልገው እንድንጠቀምበት፣ እንድንበላበት፣ እንድንጠጣበት፣ ድሆችን እንድናበራበት፣ እርስ በርሳችን እንድንረዳዳበት ሳይሆን ብዙ ገንዘብ ኑሮን ሀብታሞች እንድንባል ነው። ለመኩራት ነው። እሳቸው እኮ ይሄን ገንዘብ አላቸው፣ እሷ እኮ ይሄን ሀብታም ናት ለብለን ለኩራት ነው። ልብሱም እንዲሁ ነው። ትምህርቱ ብዙ ሰዎች አሁን አንድ ጊዜ አንድ ልጅ አዲስ አበባ እያለሁ ነው ትምህርት ቤት ልገባ ነው አለኝ። እንዴ ያለ ስራ በጣም ጥሩ ስራ አለ እና ደግሞ ከዚህ ገንዘብ ከዚህ በላይ አትፈልግም። ለምንድን ነው እለዋለሁ። አለቃ ለመቀነስ ነው የምገባው አለኝ። ምክንያት እኔ ያለሁበት ደረጃ
ሌሎች አለቆች የሆነ ብዙ አለቆች ስላሉብኝ እኔ አንድ እንደገና ደግሞ አሁን ወይ ዶክትሬቴን ቢይዝ ከእኔ የበላይ ሆናለሁ። ይሄ ሰው አሁን እንግዲህ ጊዜው የሚያባክነው የሚጨርሰው ለምንድን ነው አለው? ለኩራት ነው፣ ለመኩራት ነው። አሁን ብዙ ጊዜ ብዙ ሰዎች ትምህርት አይጠግቡም፣ ይማራሉ። አንዳንዶቹ እግዚአብሔር የረዳቸው ሰዎች አገር ይጠቅሙበታል፣ ራሳቸው ይጠቀሙበታል፣ ትውልድን ያስተካክሉበታል፣ ያሳደጓቸውን ያስመርቁበታል። ብዙዎቻችን ግን ያን የምንማረውን ትውልድ ለምንድን ነው የምናደርገው? ለኩራት፣ በሰዎች ላይ ለመኩራት ነው። አለመታደል ነው። ሊቅ ማለት ምሁር ማለት በኩራት ላይ የኮራበት ሰው ነው። ሊቅ ማለት እሱ ነው። ኩራትን ራሷ ስትኮሩባት ነው የምታርፉት። ካልሆነ ግን ተመልከቱ፣ እናርፋለን፣ ታርፋላችሁ። ምክንያቱም ከኛ በላይ የሌለ ሰው ከኛ በላይ ሰው አይጠፋም። ከኛ በላይ ሰው ስለማይጠፋ አንድ ቀን ከኛ በላይ ያለ ሰው ስናይ ለካ ብለን አሁንም ገና በስቃይ ውስጥ ነው የምኖረው። ስለዚህ ለምሳሌ ንጽሕና በምኖርበት ጊዜ ኩራት ደህና ሰንበች። እንዲያውም መኩራት ከቻልኩኝ በአንቺ ላይ ነው የምኮራ እንጂ በሰው ላይ አኩራም እንላለን። ንጽሕና በጣም አሳራፊ ነገር፣ ንጽሕና በጣም ትልቅ ነገር ነው እና ጌታ ምን አለ? ልባቸው ንጹሕ የሆንላቸው ሰዎች ምን ያደርጋሉ? አረ እንዴት ደስ የሚል ነገር! ልበ ንጹሖች ምን ያደርጋሉ? እግዚአብሔርን ምን ያዩታል? እግዚአብሔርን ያዩታል። አያቸው እንዴት ደስ የሚል ነገር! ንጹሕ ልቡና ያላቸው ሰዎች እግዚአብሔርን እያዩ ይሄ ማለት በባህር ያዩታል እሱን አለ። አሁን ስለዚህ ተርጉም ግን የጌታ አባባል ተመልከቱ። ንጹሕ ልቡና ያላቸው ሰዎች እግዚአብሔርን ያያሉ። ንጹሕ ልቡና ጠማማ ልብ ያላቸው ሰዎች ደግሞ ማን ያያሉ? የክፋት አለቃ የሆኑ ጋራ አብረው ይኖራሉ። ስለዚህ ቤተ ክርስቲያን በተደጋጋሚ ልጆቿን የምትመክረው ምንድን ነው? ንጹሕ ልቡና ይኖራችሁና ተወዳችሁ፣ ወዳችሁ፣ ተከብራችሁ፣ አክብራችሁ፣ ሰላማችሁን አግኝታችሁ፣ ሰላም ሰጥታችሁ ኑሮ ማለት ነው። ቅዱስ ጳውሎስ ቅዱሳን ሐዋርያት ጌታን በሚሆን ተወዳችሁ፣ ሌሎቹን ወዳችሁ፣ ተከብራችሁ፣ ሌሎቹን አክብራችሁ፣ ራሳችሁ አርፋችሁ፣ ሌሎችም እረፍት ሆናችሁ መኖር የምትፈልጉ ከሆናችሁ ንጹሕ ልቡና ይኑራችሁ። ወገኖቼ አንድ ጊዜ እቺም ነገሮችን በምናነሳቸው ጊዜ ወደላ ካልወሰዳችሁብኝ ይቅርታ አድርጉልኝ። እዚህ ቤተክርስቲያን ይሄ ቤተክርስቲያን በሀብት ቢሞላ ወይም ደግሞ እኛ በልተን የማንጨርሰው ሀብት ብናገኝ ንጹሕ ልቡና ከሌለን ምን ይሆናል? ምን ይሆናል? እስኪ ንገሩኝ። አንድ ነገር ላስታውሳችሁ። ምሳሌ እኛ ያለችን ሀገር ወሰዷት። ሀገራችን እኔ ከማውቃቸው ኦርቶዶክሳውያን ሊቃውንት መካከል በአካለ ሥጋ ያገኘኋቸው አንድ አባት ነበሩ። ነግሬያቸዋለሁ። አሁን አልፈዋል። አንድ ጊዜ ኢየሩሳሌምን ጎብኝተው መጥተው እኔን እወድሃለሁ ይሉ ነበርና አንተ መምህር ሰናይ መምህር ሰና ናማ ጉድ ልንገርልህ ጫለው ጎብኝተው መጥተው ሄድኩ። ኢየሩሳሌም ሄጄ አሉ ልጆቹ ዳቦውን ይዘው ግዙን እያሉ በመንገዱ ይንቀሳቀሳሉ። ይገርማቸዋል። በየመንገዱ ልጆቹ ዳቦ ግዙን እያሉ ይንቀሳቀሳሉ። እናም ገረመው አልኳቸው። ደግሞ ኢትዮጵያን ያውቃታል። በተለይ ብዙ ትምህርት ቤት ሲዞሩ ኢትዮጵያን በደንብ አድርገው ስለሚያውቋት ምን አሉኝ? ሰናይ አሉ። አቤት እኛ እኮ ጎጃምን እንኳን ብቻ ብናርስ ራሳችን ጠግበን አፍሪካን ማጥገብ እንችል ነበረ አሉ። እውነት ውሸት? ለምሳሌ ጎጃምን የምታውቁ ሰዎች አላችሁ? ጎጃምን የሚያውቁ ሰው አለ? የለም። አታውቁም? የሚያውቁ ሰው የለም። እርግጠኛ ነኝ የለም። ጎጃምን የሚያውቁ ሰው ካለ ስለዚህ መናገር አልፈልግም። ጎጃምን የምታውቁ ሰዎች አንዱን ክፍለ ሀገር እንግዲህ ተመልከቱ። አንዱን ክፍለ ሀገር ብቻ እንኳን በፍቅር በመከባበር በመተሳሰብ
ሌላውን ክፍለ ሀገር አሳርፈ ነው ማለት ነው። ሌላው ክፍለ ሀገር ሌላ እረፍት አድርጎ ያርፋል። ሌላው ክፍለ ሀገር ይረፍ። ዘንድሮ ይሄኛው ክፍለ ሀገር ብቻ ይመረት ተብሎ በዚያ ብናመርት ምን አደርጋለን? የራሳችን ችለን ለአፍሪካ መትረፍ የሚችል ማምረት እንችላለን። ምንም ጥያቄ የለውም። የምታውቁ ሰዎች በሙያ በተለይ በሙያ ደረጃ የምታውቁ ሰዎች እንዲህ አይነት ወርቃማ ሀገር አለ። ግን ምን ሆነ? የኛ ልብ ለመስራት ለመጠቀም አብሮ ለመኖር ሀገራችን ሀገር ሰዎቹ ሰው ሆነን ለመኖር ሳይሆን ልባችን በክፋት ሸፈተና እየሆነ ያለውን ታዩታላችሁ። ይሄ ምን ማለት ነው? ቀናልና ማጣት ነው። ይሄ ብቻ አይደለም፣ በሀገር ደረጃ አይደለም። ሌላው ቀርቶ የሚገርማችሁ ነገር በቤተ ክርስቲያን አንዳንድ ጊዜ ከዚህ ከኛ ቤተ ክርስቲያን ጀምራችሁ በምታዩበት ጊዜ በጣም ብዙ መልካም ነገሮችን ብዙ ያለን ብዙ ነገር እያለ በባለሙያዎቹ በእያንዳንዱ ባለሙያ በቅንነት አይቶ እከሌ ይሄ ሙያ ያለው በዚህ በቃ ይረዳል፣ እከሌ ይሄ ሙያ አላት በዚህ በቃ ትረዳለች ማለት ባለሙያውን መመቅኘት እንጂ በባለሙያው መጠቀም እያቃተ ስንት እንጎዳልበት ናቸው። ይሄ የምንድን ነው ካላችሁ ንጹህና የማጣት ውጤት ነው። ንጹህና የማጣት ውጤቱ ይሄ ነው። አያችሁ፣ በሚጠቅመውን ነገር በፍቅር በትህትና በመተሳሰብ በወገንኝነት ተቀብሎ ያንንን በዚያ አለመጠቀም ያን ተበቂቶ ለማጥፋት መሞከር ይሄ ምን ይባላል? ንጹህና የማጣት ውጤት። ስለዚህ ነው ቤተክርስቲያን ለምሳሌ ንጹህና ይኑራችሁ ብሎ ሐዋርያቱ ሲያስተምሩ ቤተክርስቲያን በምታስተምርበት ጊዜ ነው ቤተክርስቲያን እንዴት ጸልያለች? ወልና ንጹሃ ዘይጸነን ጸጋዋና የማይዘነብል የማይለዋወጥ ንጹህናን ስጠን እንላለን። ንጹህና አስቸጋሪ ነገር ነው። ገርማችሁ ትልቁ ሀብት ቢኖረን ብናገኘው እሱ ነበረ። ግን እስቲ ክፉ ህልና እንዲኖራችሁ የምትፈልጉ ሰው የሚኖር ሰው አለ? ክፉ ህልና እንዲኖረው ሰው የሚፈልግ ሰው አለ? አለ የለም? ምን ነው ዝም አላችሁ? የለም አይደል? ሁላችንም ምን ነው የምንፈልገው ከእግዚአብሔር? ንጹህ ህሊና ንጹህ ልቡና አስጠን ብለን ነው የምንጸልየው አይደል? ግን ክፋት ታሸንፈናለች። ግን እኮ ይገርማቸዋል። ያን እኮ መመኘታችን የምንመኘው እኮና የምንሆነው እኛ ይፈልገነው አይደለም። ግን አንድ ነገር ላስታውሳችሁ፣ ህሊና ኃይለኛ ነው። ህሊና እንዲህ ስናል አሁን ህሊና ኃይለኛ ነገር ነው። ለምሳሌ አንዳንድ ጊዜ ከዚህ እንኳን ጸሎት ቤተክርስቲያን እንኳን ቁማችሁ ፈጣሪ እባክህ እንዲሁ ዛሬ እንኳን እርዳኝ፣ እንዲሁ ልቡናዬ ንጹህ ሆኖልኝ ደስ ብሎኝ አንተን አግኝቼ እንዲሁ ልመለስ ብለን እንመጣለን። ግን በቅደሱ ከገባን በኋላ ህሊና ባዴ ልውጡጡጡ ይላል። አይቀር ልውጡጥ ይላል። በቃ እሱን እኮ አንዱ የሚያስቸግረን እንጂ ሁልጊዜ ክፉ እንሆናለን ማለት እንችላለን እንዴ? እንችላለን እኮ ሁልጊዜማ ክፉ አይደለንም። ግን ህሊና ይለዋወጣል። አንዳንድ ጊዜ ይመጣና ቀና መንፈስ መጥቶ ደስ ብሎን ለሌሎቹ መልካም እያሰብን እግዚአብሔር እያከበርን እኛም ደግሞ ህሊናችን አርፎ ይቆያል። ወዲያው ደግሞ ለውጥና ሌላ ውስጥ ደግሞ እንገባለን። ያ አምላክ ያለች በዚያ ደግሞ ተመለሰን እንጨነቃለን። ስለዚህ ከዚህ ሁሉ ምንድን ነው ማድረግ ልንረዳ የሚችለው ስንለው የሃይማኖት ዋና ነገሩ ንጹህና እንዲኖረ ማገዝ ነው። የሃይማኖት ዋና ነገሩ ንጹህና እንዲኖረ ማገዝ ነው። ስለዚህ ሰዎች ሃይማኖት መሆን ያለበት እንደው ቢገባና እኛም ብንችልበት ወይም ደግሞ አምናላት አንዳንድ ጊዜ ልናችን የሚያስበውን ወይም ደግሞ እግዚአብሔር የሚያዝመውን ለእናንተ ማስረዳት ብንችልና እናንተም ብትረዱን የሃይማኖት ዋናው ነገር ሰዎች ንጹህ ህሊና እንዲኖራቸው ማድረግ ነው። ሰዎች ንጹህ ህሊና ካለን ተመልከቱ፣ የትም ከማንም ጋር መኖር እንችላለን። የትም
ከማንም ጋር መኖር እንችላለን። ለምን? ህልና ነዋ። ንጹህ ህልና ያለው ሰው ደግሞ ሁልጊዜ ባለፈው ነግሬያቸዋለሁ። ንጹህ ህልና ያለው ሰው ሰዎችን የሚመለከታቸው በንጹህ ህልናው ስለሆነ ሰዎች ሌላ ክፉ ነገር እንኳን ቢያደርጉ አቅቷቸው ነው። እውነት ደግሞ እሱ ነው፣ ስላልገባቸው ነው። እነዚህ ሰዎች እግዚአብሔር እንዲፈውሳቸው ንጹህና እንዲኖራቸው የሚጸለይላቸው ሰዎች ናቸው ብሎ ያንን ሰዎች በክፋት የሚያደርጉትን ነገር እሱ በንጹህ ህልናው አይቶት ሰዎች ክፉ ሲያደርጉበት እሱ እየተደሰተ እንቅልፉን ተኝቶ አርፎ ይኖራል። ንጹህ ህልና የሌለው ሰው ግን መጀመሪያ አንዴ ዋናው መሳሪያው ያን ነገሮችን ሁሉ በመልካም ነገር የሚያይባቸው መሳሪያው ሲቆሽሽ ከቆሸሸ ምን ማድረግ ይቻላል? አንድ ነገር እስኪ ይሄን ሴቶች በሚገባችሁ በጣም ጥሩ ምግብ አዘጋጃችሁና በጣም ጥሩ ነገር አዘጋጅታችኋል። ያን ጥሩን ያዘጋጃችሁትን ነገር ለአንድ ሰው ልታስተናግዱበት ስታቀርቡት በቆሸሸ ዕቃ ካስቀመጣችሁት ምግቡ ምንድነው የሚሆነው? የምግቡ መልካምነት ምን ይሆናል? ይጠፋል። በምን? በማቅረቢያው ዕቃ ወይም በተሰራበት ዕቃ መቆሸሽ ምክንያት። ልክ ተመልከቱ፣ ንጹህ ህልና የሌለው ሰው ምንም ነገር መልካም ነገር ብታደርጉ የሚያየው በሱ የሚያዩበት ወይ እሷ የምታይበት ያ ንጹህ ያልሆነ ህልና ስለሆነ የነገሩ መልካምነት ወይም ደግሞ የማንኛውም ነገር መልካምነት ንጹህ ሊያደርግለት ነው። ለመጀመሪያ አይምሮ ቆሽሿል፣ አይምሮ ማቆሸሽ። ስለዚህ እባካችሁ ይሄ ቆሻሻ አይምሮአችን እናጽደው። አንድ ራሳችን ሁል ጊዜ ከራሳችን ጀምረን ስለራሳችን ስናስብ ወይም ስለ ሰዎች ስናስብ ወይም ስለ ዓለም ስናስብ ወይም ደግሞ ስለ ማንኛውም ነገር ስናስብ መልካሙን ነገር ብቻ አእምሮአችን እናቆየው። ክፉ ነገር ሲመጣ ቶሎ ጊዜ አንስጠት። ጊዜ ለመስጠት ቦታ አይደለም፣ የለም ተሳስተሃል፣ የኔ አእምሮ ለዚህ ለክፋቱ የተዘጋጀ አይደለም ብለን ጊዜ ለመስጠት። ሌላው ደግሞ እግዚአብሔር እንዲረዳን መጸለይ ትልቁ መንገድ እሱ ነው። አሁን ብዙ ጊዜ ክፉ ነገር ስንሰማ አይመለከተኝም፣ እሱ የኔ አጀንዳ አይደለም። ክፉ ነገር በአእምሮአችን እንኳን ሲመጣ ጌታ ኢየሱስ ክርስቶስ ለምን በአእምሮ ይሄ ነገር መጣ? እባክህ አእምሮን አጽዳልኝና እኔን ከዚህ አንጻኝ፣ ክፋትን ደግሞ ለራሱ ለክፉ መልስለት ብለን ባረክ። እንዲህ የምናደርግ ከሆነ እግዚአብሔር አምላካችን ይረዳናል፣ እኛም ንጹህ ልብ ይኖረናል። እንዲያውም ከማንም ከምንም በላይ አርፈን እንኖራለን። ያቀለልን ድካማችን ሁሉ ከሙት ነው የሚሆን። እግዚአብሔር አምላካችን ንጹህ ልብን ይሰጠን፣ ቅዱስ ፈቃዱ ይርዳን። ዛሬ ባርካችሁ ቸርነቱ ያበዛል። እግዚአብሔር ስሙ ይባረክልን። ወደ ማስታወቂያዎች እንሄዳለን።